ሰላም ቤተሰቦቼ እንደምን ከረማችሁ? ዛሬ አራት የተለያዩ ወሳኝ የሆኑ ሚስጥሮች ወይም ደግሞ ኮዶች ይዤላችሁ መጥቻለሁ ማለት ነው። አራቱንም አንድ በአንድ በዝርዝር አሳያችኋለሁ። ስልካችሁ ኮል ፎርዋርድ የሚሆን ከሆነ ዌቲንግ ላይ ስልክ የማያስገባላችሁ ከሆነ ምናምን የተለያዩ ኮዶች ይዤላችሁ መጥቻለሁ። ይሄን ቪዲዮ ሙሉ በሙሉ ስክሮል ሳያደርጉ ይከታተሉ። በጣም አጭር ነው፣ ሾርት አድርጌ ነው የምነግራችሁ። መልካም ቆይታ። ሰብስክራይብ እና ላይክ ይደረግ። መልካም ወይን እንግዲህ ዛሬ ለማንኛውም የተለያዩ አራት ኮዶች ይዤላችሁ መጥቻለሁ። የመጀመሪያው ምንድነው? ስልክ ሲደወልላችሁ ከሰው ጋር ስልክ እያወራችሁ ከሆነ ሶስተኛ ሰው የማይገባላችሁ ወይም ደግሞ ዌቲንግ የማይገባላችሁ ከሆነ የምታስተካክሉበትን መንገድ ነው የምነግራችሁ። የምታስተካክሉበትን መንገድ ኮከብ 43 መሰላል ታደርጉና ከዛ ትደውላላችሁ ማለት ነው። ያኔ ስልክ ስታወሩ ሶስተኛ ሰው ወይም ደግሞ ዌቲንግ ላይ እንዲገባላችሁ ይሆናል፣ ይስተካከልላችኋል ማለት ነው። በመቀጠል ደግሞ ስልካችሁ ጠፍቶ ወይም ደግሞ ስልካችሁን ማጥፋት ፈልጋችሁ ወይ ኤርፕሌን ሞድ ላይ ሆኖ ስልክ ወይም ደግሞ ቴክስት የማይገባላችሁ ከሆነ ቴክስት እንዲገባላችሁ የምታደርጉበት መንገድ ነው የምነግራችሁ። እሱ ደግሞ 824 ላይ ቴክስት ላይ ትገቡና ኤቱ ብላችሁ ቴክስት ስትልኩ ይመለስላችኋል። ከዛ በኋላ ስልካችሁ ቢጠፋም ኤርፕሌን ሞድም ቢሆን ማን እንደደወለላችሁ አንድ በአንድ ሜሴጅ ይገባላችኋል ማለት ነው። በመቀጠል እንዲሁም ደግሞ ሶስተኛው የምነግራችሁ ነገር ምንድነው? ስልክ ሲደወልላችሁ ጥሪ እያስተላለፈ ነው እያለ የሚያስቸግራችሁ ከሆነ የምታደርጉትን መንገድ ነው የምነግራችሁ። እሱንም መሰላል 002 መሰላል አድርጋችሁ ስትደውሉ ጥሪ እያስተላለፈ ነው ማለት ይቀራል ማለት ነው። የመጨረሻና አራተኛው ደግሞ ስልካችሁን ማጥፋት ከፈለጋችሁ ወይም ደግሞ እናንተ መደወል ፈልጋችሁ ስልክ እንዳይደወልባችሁ ከፈለጋችሁ ኮከብ መሰላል 21 መሰላል አርጋችሁ ስታረጉት ስልክ ሲደወልላችሁ ቴክስት ይገባላችኋል። ለነሱ ግን አይጠራላችሁም። እናንተ ግን መደወል ትችላላችሁ ማለት ነው። ማጥፋት ደግሞ ከፈለጋችሁ መሰላል 21 መሰላል አርጋችሁ ማጥፋት ትችላላችሁ ማለት ነው። ለማንኛውም ቤተሰቦቼ የዛሬው የነበረኝ ቆይታ ይሄንን ይመስላል። ለማንኛውም ቤተሰቦቼ ለዛሬ የነበረኝ ቆይታ ይሄንን ይመስል ነበር። ዛሬ አራት የተለያዩ ወሳኝ የሆኑ ኮዶችን ነግራችኋለሁ። ቀጣይም የተለያዩ ነገሮችን ይዤላችሁ እመጣለሁ። ይህንን ቻናል ሰብስክራይብ እንዲሁም ደግሞ ላይክ፣ ሼር በማድረግ አስተያየት ኮሜንት ካላችሁ ኮሜንት ላይ እየጻፉልኝ ለምን ለኔ ስለሚጠቅመኝ አመሰግናለሁ። የዛሬው የነበረኝ ቆይታ ይሄንን ይመስል ነበር። መልካም ቀን።